ተረት ተረት እርግቧ ተመሰከራለች። በአንድ ወቅት አንድ በጣም ሀብታም ሰው ነበር። ታዲያ አንድ ቀን ሀብትና ንብረቱን በሙሉ ሰብስቦ ወደ ሌላ ከተማ ሄዶ ለመኖር ወሰነና ጉዞ ጀመረ። በመንገዱም ላይ አንድ እንግዳ ሰው አግኝቶ ሰላምታ ከተለዋወጡ በኋላ አብሮ መጓዝ ጀመሩ። እንግዳው ሰው ሰላማዊ መንገደኛ ቢመስልም ከጥቂት ቆይታ በኋላ አንድ ጸጥ ያለ ቦታ ላይ ሲደርሱ ሀብታሙን ሰው ዘወር ብሎ አየውና አሁን ብገድልህ የሚመሰክር ማንም የለምና ልገልህ ነው አለው። ሀብታሙም ሰው ግራ ቀኙን እያማተረ ቢያይ ምንም ሰው የለም። ቀና ብሎ ሲመለከት አንዲት እርግብ ዛፍ ላይ ተቀምጣ ሲያይ ይህች እርግብ ተመሰከረለች አለ። እንግዳውም ሰው በጣም በማፌዝ ከት ብሎ ከሳቀ በኋላ ሀብታሙን ሰው ገድሎ ንብረቱን በሙሉ ከዘረፈ በኋላ ወደ ከተማ ሄዶ እዚያ የተዝናና መኖር ጀመረ። አሁን በጣም ሀብታም ሰው ስለሆነ ቤተ መንግስት ውስጥ ድግስም ሆነ ስብሰባ በተደረገ ጊዜ ተጋብዞ ሄድ ጀመር። ከዕለታት አንድ ቀን ንጉሱን በጣም ትልቅ ድግስ ደግሶ ህዝቡን በሙሉ እንግዳውንም ሰው ጭምር ጋበዘ። ግብዣው በብዙ ምግቦች የተትረፈረፈ ስለነበረ ሁሉም የፈለገውን ምግብ ይመገብ ነበር። እንግዳውም ሰው የወደደውን ምግብ ይመርጥ ጀመር። በዚህን ጊዜ አንዲት የተጠበሰች እርግብ አየ። ሀብታሙን ሰው እንዴት እንደገደለው አስታውሶ ሲስቅ ንጉሱ አየውና በእርሱ የሚያሾፍ መስሎት ወታደሮች ይዘው እንዲገድሉ ታዘዘ። በዚህን ጊዜ እንግዳው ሰው መሞቱ ስለማይቀርለት ለምን እንደሳቀ ለመናገር ወሰነ። ንጉሱ ምክንያቱን ከሰማ በኋላ አስገደለው። የእንግዳውንም ሰው ሀብትና ንብረት በሙሉ ለሀብታሙ ሰው ህጋዊ ወራሾች ተመለሰ። ተረት ይመልሱ አፌን በዳቦ አብሱ።